እኔ የምልህ ኪራ ባለፈው አዲስ ዘመን ጋዜጣ ላይ አዲስ ኒው የስራ ምናምን ማስታወቂያ የሚል አንብቤያለሁ። ኧረ በእናትህ ዞር ኧረ እዛ አፕላይ እናድር እንዴ ስንት ቦታ ሲቪን ገንዘቤን ጨረስኩኝ በቃኝ ባካውንም አሁንስ ምር ነው ያለኝ ሄሎ ዮሐንስ ነኝ ማን ልበል አዎ ለስራው ብቁ ስለሆንክ አስፈላጊውን ፎርማሊቲ አሟልተህ ስራውን መጀመር ትችላለህ። ባለፈው እኮ ስራ እኮ ያስገባንበት እኮ ነው። ኧረ እባክህ የምር እዛ እኮ ነው። ሄሎ አቤት ይሰማል። አስፈላጊውን ፎርማሊቲ አሟልተህ ስራውን መጀመር ትችላለህ። የምር እሺ በጣም አመሰግናለሁ እሺ እኔ የምልህ ባለፈው ስራ ያስገባንበት እኮ ነው። ስራ ትጀምራላችሁ ተባልን። yes ይገርማል። ተመርቄ 3 አመት ሞልቶኛል። አንተ ግን ከተመረቅክ ይኸው በአንዴ ስራ አገኘ። አይዞህ ኪራ እግዚአብሔር ያለው ነው የሚሆነው። አትጨነቅ በቃ አንተ በጣም ጥሩ ማስረጃ ያለ ቦታ የሚመጥን ነው። ውጤቱን ነገ ደውለን እናሳውቃለን። አመሰግናለሁ። የድርጅታችን ባልደረባ ትሆናለህ ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው። እሺ እንደውልልሃለን። ምንም አዲስ ነገር የለም። አሁንም እንደዛው ያው ነው እንደ ድሮ ነው። እንዴት እኔ እንጃ። ያሁኗ የሚገርም ነገር ነው ያየሁባት። ድንገት አውርተን ፊቷ ልውጥ አለብኝ። ምን አይነት ጥላ ነው ጎበዝ። አሁንም ተስፋ አልቆርጥም። ነገ ተደውሎልኛል እሄዳለሁ። ተስፋማ እንዳትቆርጥ። ተስፋ ያለ ተስፋስ እንዴት ይኖራል? አይዞ ደግሞ በርታ፣ ራስንም አጣል። አይዞ በርታ ኪራ። እሺ እግዚአብሔርን ተስፋ አድርግሽ። እሺ ቻው በል። እንዳልኩ ነው። ንቅሳትን ለማጥፋት ፍቃደኛ ከሆንክ እኔም ልቀጥር ፍቃደኛ ነኝ። ንቅሳቱ ከኔ ስራ ጋር ምን ያገናኘዋል? ያገናኘዋል እንጂ በደንብ ያገናኘዋል ወዳጄ። ንቅሳት ያለባቸው ሰዎች በአብዛኛው ጊዜ ለጸብ የሚጋበዙ፣ በሱስ ውስጥ የወደቁ፣ ሌላም ማለት ይቻላል። ግን ነፃ ፍቃድ ስላለ መፍት ነው ወዳጄ። የእኛን ድርጅት የሚወክል ግን የሚሆን ነገር አይደለም። ቶንዶም አትቅጠር። ድርጅታችሁን ሊወክል የሚገባው መልካም ሰብዕና እንጂ ማንነት አይደለም። እሺ ወገኛ፣ መጀመሪያ ከቆዳ ላይ ማስፈራሪያን አንሳና ያኔ እናወራለን። ወገኛ፣ መጀመሪያ ከቆዳ ላይ ማስፈራሪያን አንሳና ያኔ እናወራለን። ለካ አንቀጥርም ያሉኝ በንቅሳቴ ነው። ሁልጊዜ አዲስ ሰራተኛ ሲቀጠር ማንነቱንና ምንነቱን በደንብ ማጣራት አለባችሁ። አንዴ ከሆነ በኋላ ማስተካከል ይከብዳል። አሁንም ባለው የስራ ዘርፍ ማስረጃ ስትቀበሉ ምንነቱን ለማጣራት ሞክሩ። ይቅርታ ግን ሰውን በማየት ብቻ መገመት ይቻላል? ሙሉ በሙሉ ባይሆንም በተወሰነው መልኩ ማወቅ ይቻላል። ባለፈው አንቀጥርም ብለን የመለስነው ወጣት ምክንያት አልገባኝም። ልጁን ታስታውሱታላችሁ? አዎ እናስታውሰዋለን።
በደንብ አይታችሁታል? ሰውነቱን አይታችሁታል? ሰውነቱ ላይ ምን አለ? አያችሁ? አላያችሁት? ሰውነቱ ላይ ንቅሳት አለ። ፖሊሲያችንን ደግሞ መርሳት የለብንም። በንቅሳት ስራ ላይ የተሰማሩ ምን አይነት ሰዎች ናቸው? እንደውም ማንነታቸው በሚያስፈራ ሁኔታ ጸጉራቸውን ተላጭተው በንቅሳት ሰውነታቸውን አሽጎርጉረው ጆሮአቸው ላይ ሎቲ አንጠልጥለው በወንብድና ስራ ላይ ያሉ ሰዎች ናቸው። ንቅሳትስ የሚነቀሱት ወንዶቹ ትከሻቸው ላይ፣ ጀርባቸው ላይ፣ እጃቸው ላይ፣ ሴቶቹን ባታቸው ላይ ከእምብርታቸው በታች ለዝሙት በሚገፋፋ ሁኔታ በዝሙት ስራ ላይ፣ በግብረ ሰዶም አስገድዶ በመድፈር በእንደዚህ አይነት ሁኔታ ላይ ያሉ ሰዎች ናቸው። በእውነተኛ በእግዚአብሔር ቃል በሚመሩ ክርስቲያኖች ላይ ግን ይሄ ነገር አይታይም። ምድረ ፋራ እንዴት ነው? ሰላም ዋሉ አባቴ። እግዚአብሔር ይመስገን። እንዴት ዋል? እግዚአብሔር ይመስገን አባ። ምን እግር ጣለ? አባ አንድ ጉዳይ ላማክሮት ነበር። ምንድነው እሱ? ጉዳዩ እንኳን አባ አንድ ጓደኛ ነበር እና ያም ጓደኛዬ ሰውነቱ ላይ ንቅሳትን ተነቅሶ ነበር። ለምን? ያው እንግዲህ በዘመኑ አራዳነት መገለጫነቱ ይህ መስሎት ነበር። ነገሩ የገባው ግን አሁን አባ ከተመረቀ 3 ዓመት ሆኖታል። ነገር ግን ስራ ለማስገባት በሚሄድበት ድርጅት ሁሉ ንቅሳቱን እየተመለከቱ አንቀጥርህም እያሉ ይመልሱታል። አባ ብቻ ነኝ እንጃ ስሜቱ ክፉኛ ተጎድቷል። እንደው አባ የሚመክሩኝ ነገር ካለ ከእምነትስ አኳያ ንቅሳት እንዴት ይታያል? ለክርስቲያኖችስ ንቅሳት ተፈቅዷል? አባ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሎ ተናግሯል። ቃሉ እንደዚህ ካለ በስጋችን ላይ ንቅሳትም ሆነ ሌላ ያልተገባ ነገር ማድረግ ፈጽሞ የተከለከለ። አባ በጣም አመሰግናለሁ አባ። ምንም አይደል። እንደው አባ አምጥቼው እንደው ፈቃዱት ከሆነ ቢያግዙትና ቢረዱት አባ። አይ ምን ችግር አለ? እሱ ታዲያ እርሱ እሺ ካለ ይዘውና። እሺ አባቴ በጣም አመሰግናለሁ አባ። አንድ የምንሄድበት ቦታ አለ። ሁሉም ገደል ይግባ። በቃኝ፣ እኔ ሰልችቶኛል። መሄድ አለብን። ወደ አስፋልት እየወጣ ጠብቀኝ። በማያገባቸው የገቡ በሰይወት ጥልቅ እያሉ ስማ አስፋልት ጠብቀኝ ብያለሁ ነበር እንዴ? ሰው ልስራ ሲል አንቀጥርም እያሉ በማይመለከታቸው እየገቡ ምንድነው እንዲህ የሚያደርጉን ከሆነ ማሪም ከንቱ ከሆነ ቀላል ነው። በሰይፋችን ልንኖር ግድ ነው። ሰይፍን ጣል።
ሰይፍን የሚያነሱ በሰይፍ ይጠፋሉ ተብሎ የተጻፈው አላነበብክም እንዴ? አይምሮና እውቀት ከተገፉ ሰይፍ ሊመጣ ግድን የተማርኩትን ይሄ እንዳው እንጂማ መልፋቴ ምን ግን ድንጋይን ዝም ብዬ አላሞቀም። መከራን ሳይታገሱ ጸጋ ይገኝም ብለው አባቶች ያስተምረውናል። ታገስ እንጂ ታገስ፣ ይህም ቀን ያልፋል። ድርጅቶቹ ህጋቸው ሊሆን ይችላል። አንተ ግን በሚያልፍ ቀን ውስጥ በሚያልፍ ጊዜ የማያልፍና የማይሆን ውሳኔ ወስነ እንዳትጸጸት። በል ተነሳውን እንሂድ። ተነስቶ ልበል እሱን ጣል። ቶሎ በል። እሺ ዶክተር፣ ያው ባለፈው የነገርኩ ኪሩቤል ያልኩ ልጅ እሱ ነው። እሺ ኪሩቤል ያለውን ነገር እንግዲህ ዮሐንስ ነግሮኛል። ያው በንቅሳት ዙሪያ አንዳንድ ነገሮች ልንነግርህ ነው ከሳይንሳዊ አንጻሩ ማለት ነው። ያው ለምክር መምጣት ጥሩ አድርጋል። በሳይንስ በኩል ያለውን ነገር ከኛ እንድትረዳ በመምጣት ንቅሳት ከጤና አንጻር ለተለያዩ ብዙ በሽታዎች ያጋልጣሉ። በተለይ በምንነቅስበት ቦታ ላይ የቆዳ ኢንፌክሽን፣ የቆዳ አለርጂ፣ ከዚህም በተጨማሪ ደግሞ ጥናቶች እንደሚያሳዩ ገዳይ ለሚባሉ በደም ለሚተላለፉ በሽታዎች ያጋልጣሉ። HIV፣ ሄፓታይተስ B እና ሄፓታይተስ C ለተባሉ የጉበት በሽታዎች፣ ቂጥኝ፣ ሳምባ ነቀርሳ እንዲሁም ለደም መበከል፣ ከዚህም በተጨማሪ ደግሞ ከእንደዚህ አይነት ከሚመሳሰሉ በሽታዎች የመጋለጥ እድሉ ንቅሳትን በሚነቀሱ ሰዎች ዘንድ በስፋት እናየዋለን። ወደ መፍትሄ መምጣት ጥሩ ነው፣ ግን አሁን ለመፍትሄ ብለህ ለማጥፋት ብለህ ወደ አጉል ነገር እንዳትገባ። ምክንያቱም እሱን ለማጥፋት በምትሄድበት ሰዓት ተጨማሪ ደግሞ ሌላ በሽታዎችም ሊያጋጥሙ ይችላሉ። ስለዚህ ያለውን ነገር በተገቢው መንገድ ከኔም ጋር ተመካክረን ከጓደኛ ዮሐንስ ጋርም ተመካክረን ወደ መፍትሄ እንሄዳለን ማለት ነው። ዶክተር በጣም እናመሰግናለን። በጣም እናመሰግናለን። ሄሎ፣ ታቶ የምትሰራው ልጅ ነህ አይደል? አዎ ነኝ። ማን ልበል? ጓደኛዬ የተነቅሶ ነበር አንተ ጋር ይሆናል። ምን ነበር? በእናት እንትን ንቅሳቱን ለማስጠፋት ነበር። ቋሚ ነው ጊዜያዊ ነው ታቱ? ቋሚ ታቱ ነው። እሱማ ለማጥፋት እኮ በጣም ከባድ ነው። ወጪውም ከባድ ነው። በተጨማሪ ደግሞ ህመምም ሊያስከትላል፣ ከፍተኛ ህመም ያስከትላል። እና አይቻልም እያልከኝ ነው ማለት ነው? መፍትሄማ አለው፣ ሊጠፋም ይችላል። ነገር ግን ህመም ያስከትላል። በዛ ላይም ወጪውም በጣም ከባድ ነው። ሲጀመር እኔ አላጠፋም። ደግሞም ማንኛውም ተነቃሽ ከመነቀሴ በፊት እንደማይጠፋ ነግሬ ነው የምነቅሳቸው። በቃሽ፣ አመሰግናለሁ። ለማንኛውም እንዴት ዋላችሁ? እንዴት ነው? ሰላም ናችሁ? እንደምን? እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ናችሁ? እሱን ያልከኝ ልጅ ማን አልከኝ? ስምህን? ኪሩቤል እባላለሁ አባ። ኪሩቤል፣ መልካም ስም ይዛል። ኪሩቤል የእግዚአብሔርን ዙፋን የሚሸከሙ ቅዱሳን መላእክት ናቸው።
ንቅሳት ታሪካዊ አመጣጡንም ስንመለከተው በአፄ ዘርዓ ያዕቆብ ዘመነ መንግስት ዲኖ ወይም ደግሞ ደስክ ለምትባል ጣዖት ይሰግዱ ነበር። ይህን የተመለከቱት አፄ ዘርዓ ያዕቆብ ለደስክ የሚሰግዱትን ለገዛ ሚስታቸውና ልጆቻቸውም ሳይቀር ጠንከር ያለ እርምጃ በመውሰድ ቦታውን አስፈርሰው ጣዖት አምላኪውን ወደ ክርስትና እንዲመለሱ አድርገው ከጣዖት አምልኮ የተመለሱትን በግንባራቸው ላይ በአብ በወልድ በመንፈስ ቅዱስ የሚል በቀኝ ክንዳቸው ላይ ደግሞ ክህድክዎ ለዲያብሎስ በክርስቶስ አምላክ የሚል በግራ ክንዳቸው ላይ ደግሞ ክህድዎ ለደስክ ርጉም አነ ገብረ ለማርያም እሙ ለፈጣሪ ኩሉ ዓለም የሚል የመስቀል ምልክት ቅርጽ ያለው ንቅሳትን አስነቀሱ። በሰሜኑ አካባቢ ዛሬም ድረስ መሪ ጌቶችና ካህናትም ላይ ጭምር በግንባራቸው በስተቀኝ በኩል ይህን ንቅሳት ይነቅሳሉ። በተለያዩ አካባቢዎች አፍንጫቸው ላይ የሚነቀሱት ንቅሳት አፍንጫን የሚቆርጥ በሽታ አለ ያለ መከላከል በሚል ነበር። በጥርሳቸውም ላይ የሚነቀሱት ከውበቱ በዘለለ የጥርስ መድማትን ለመከላከል በሚል አንገታቸውንም የሚነቀሱት እንቅርትን ለመከላከል በሚል ይህን ይመስላል ትውፊቱ። ታዲያ አባ በዘመናችን በዘመናዊ ስም አጠራሩ ሰው ሁሉ የሚነቀሰው ታቶ የሚባለውስ? እኔም ወዳቸው ሁለት ንቅሳቶች አሉ። አንደኛው ስለኛ ስለ ሰው ልጆች ጌታችንና መድኃኒታችን ኢየሱስ ክርስቶስ በጀርባው ላይ 6666 ጊዜ የተነቀሰው የተረገረፈው ግርፋት ሲሆን፣ ሁለተኛው ያለምንም በደሉ ያለምንም ዋጋ ከፍቅሩ በመነጨ ትህትና በእሾህ አክሊል በደም የተነቀሰው ንቅሳት። አያችሁ፣ እኛ የምንነቀሰው ለራሳችን አይደለም። ለራሳችን ቢሆንማ ልባችን በበቃልን፣ ሰው እንዲመለከትልን እንዲያውቅልን ትኩረት ለመሳብ ስንል፣ ነገር ግን በሰውነታችን ላይ እነዚህን ምልክቶች ስንሸከም ከማናውቀው መናፍስት ጋር ኪዳን እያደረግን መሆኑን መዘንጋት የለብንም። ምክንያቱም እነዚህ ምልክቶች ለኛ ባይገቡንም ለአውሬው መንፈስ ግን ዋነኛ መልእክት ማስተላለፊያ መንገዶች ናቸው። ስለዚህ ልጄ ኪሩቤል አይዞህ፣ ይህ ብርሃነ ትንሣኤ ለሁላችን የተገለጠልን የክርስቶስ የሕያውነት የትንሣኤ ብርሃን በዚህ ዓለም በተመላለሰበት ወቅት መከራን ተቀብሎ ስለኛ ኃጢአት ብሎ ተሰቅሎ ሞቶ በሶስተኛውም ቀን ሞትን ድል አድርጎ እንደተነሳ እኛም ከኃጢአት ባርነት ወደ ጽድቅ አርነት ከፍ ልንል ያስፈልጋል። ከዚህ በኋላ በንስሐ ተመልሰ በስጋው ደሙ ተወስነ ለመኖር እንዳትችል ማን ነው እሱ የሚከለክል? ብቻ አንተ ለእግዚአብሔር ልብህን መናገሻ አድርገህ ስጥ። እርሱ ይቆጣጠር፣ እርሱ ይንገዝብ።
ማን የክርስትና ስም